ዘመኑ ተፈጽሞ ነበር። የዓለም መድኃኒት የወለደች በትህትና በጽድቅ በጸሎት ሕይወቷን የኖረች ድንግል ማርያም ወደ ዘላለማዊ ክብር የምትሄድበት ጊዜ ደረሰ። ውድ የዩቲዩብ ቤተሰቦቻችን እንኳን ወደ ቻናላችን በደህና መጡ። በዚህ ቻናል የኦርቶዶክስ ተዋሕዶ ታሪኮችን፣ መንፈሳዊ ትምህርቶችንና የቤተ ክርስቲያን ምስጢራትን በሲኒማዊ እና በፕሮፌሽናል አቀራረብ እናቀርባለን። ይህ አይነት መንፈሳዊ ይዘት የምትወዱ ከሆነ እባካችሁ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ከቤተሰቦቻችን ይቀላቀሉ። በየዓመቱ ኦርቶዶክሳውያን 15 ቀን ይጾማሉ፣ ይጸልያሉ፣ ይሰግዳሉ። ግን ይህ ጾም ለምን ተጀመረ? ለምን ጾመ ፍልሰታስ ተባለ? ቅዱስ ቶማስ ያየው ምስጢር ምን ነበር? ዛሬ ከጥንታዊ የቤተ ክርስቲያን ትውፊት የተወሰደ ታሪክ እንመለከታለን። የፍቅር እናት ለኢትዮጵያ ኦርቶዶክሳውያን ድንግል ማርያም ስም ብቻ አይደለችም፣ እናት ናት፣ አማላጅ ናት፣ የተስፋ ብርሃን ናት። ከልጅነታችን ጀምሮ ስሟን እየጠራን በፍቅር አድገናል። ፍልሰታ ምን ማለት ነው? ፍልሰታ የሚለው ቃል ትርጉሙ ምንድን ነው? ይህ ቃል ከግዕዝ ቋንቋ የመጣ ሲሆን መሄድ፣ መፍለስ፣ ጉዞ ማለት ነው። በቤተ ክርስቲያን ትርጉም የእመቤታችን ወደ ሰማይ ዕርገት የሚያስታውስ ቅዱሱ መታሰቢያ ነው። ነገር ግን ይህ ጉዞ ከየት ተጀመረ? እመቤታችን በምድር ስንት ዓመት ኖረች? ሐዋርያትስ ከእርሷ እረፍት በምን አደረጉ? ይህ አስደናቂ ታሪክ በሚቀጥለው ክፍል እንመለከታለን። ዘመኑ ተፈጽሞ ነበር። የዓለም መድኃኒት የወለደች በትህትና በጽድቅ በጸሎት ሕይወቷን የኖረች ድንግል ማርያም ወደ ዘላለማዊ ክብር የምትሄድበት ጊዜ ደረሰ። በዚህ ቅዱስ ሰዓት ሐዋርያት በእግዚአብሔር ፍቃድ ከተለያዩ የዓለም ክፍሎች ወደ እርሷ ተሰበሰቡ። በብርሃን የተሞላ ከጸሎት፣ ከምስጋና፣ ከቅድስና በኋላ እመቤታችን በሰላም አረፈች። ሐዋርያት በእንባ በጸሎት በክብር ቅዱስ ሥጋዋን ለመሸኘት ተዘጋጁ። ነገር ግን ሁሉም ሐዋርያት በዚያ ተገኝተው ነበር። አንድ ሐዋርያት በዚያ አልነበረም። እርሱም ቅዱስ ቶማስ ነበር። እርሱ ያየው የሰው ዓይን ያላየው ምስጢር ምን ነበር? ይቀጥላል። በዚያ ጊዜ አንድ ሐዋርያ ከሌሎቹ ጋር አልነበረም። እርሱም ቅዱስ ቶማስ ነበር። በረጅሙ ጉዞ ላይ በድንገት ሰማዩ በብርሃን ተከፈተ። ከዚያም ቶማስ በሰው አእምሮ ለመግለጽ የሚከብድ ክብር ተመለከተ። ቶማስ እመቤታችን ወደ ሰማይ በክብር ስታርግ ተመለከተ። በመላእክት ምስጋና፣ በሰማያት ክብር፣ በማይነገር ብርሃን። የማይታመን ነገር አይቻለሁ ሲል ያየውን ሁሉ ነገራቸው። ሐዋርያት ይህን ሲሰሙ ወደ መቃብሩ ሄዱ። መቃብሩ ተከፈተ። ሁሉም በጸጥታ ቆሙ። ነገር ግን በውስጡ ቅዱስ ሥጋዋ አልተገኘም። ይህን ታላቅ ምስጢር ካዩ በኋላ ሐዋርያት በአንድ ልብ በአንድ መንፈስ በጸሎትና በሱባኤ ቆሙ። የእመቤታችንን ክብር እያሰቡ እግዚአብሔርን እያመሰገኑ ቀናትን አሳለፉ። ከዚያም ይህ ቅዱስ ልምድ በቤተ ክርስቲያን ተላልፎ ዛሬ የምናከብረው ጾመ ፍልሰታ ሆነ። ጾመ ፍልሰታ ምግብን መተው ብቻ አይደለም፣ ልባችንን ከክፉ ሐሳብ፣ ከጥላቻ፣ ከኃጢአት ማንጻት ነው። ጸሎት፣ ፍቅር፣ እምነት፣ ይቅርታ፣ እነዚህ የጾሙ እውነተኛ ፍሬዎች ናቸው። የቻናላችን ቤተሰቦች ከዛሬ ከጾመ ፍልሰታ አጀማመር እና ከእመቤታችን ዕርገት ታሪክ የተወሰነ ተማር። ይህም ቪዲዮ ከተጠቀማችሁበት ላይክ ያድርጉ፣ ሼርም ያድርጉ። ሰብስክራይብ በማድረግ ቻናላችንን ይቀላቀሉ። አስተያየታችሁን በአስተያየት ሳጥን ውስጥ ይጻፉልን።
የእመቤታችን ድንግል ማርያም በረከት አማላጅነትና ጸጋዋ በቤተሰቦቻችሁ በልጆቻችሁና በሕይወታችሁ ሁሉ ይብዛ። አሜን። Christus